እንዴት በትንሽ ሰብስክራይበር ብዙ ቪው ማግኘት እንዳለብን በዚህ ቪዲዮ አሳያችኋለሁ። ለምሳሌ ይሄ የምታዩት ቪዲዮ በ500 ሰብስክራይበር 7200 ቪው ማምጣት ችሏል። ይሄ የምታዩት ቪዲዮ ደግሞ በ1000 ሰብስክራይበር 6200 ቪው ማምጣት ችሏል። ይሄ ቀጥሎ የምታዩት ቪዲዮ ደግሞ በ1500 ሰብስክራይበር 6600 ቪው ማምጣት ችሏል። ስለዚህ በዚህ ቪዲዮ ውስጥ እንዴት በትንሽ ሰብስክራይበር ብዙ ቪው ማግኘት እንደምንችል በሶስት ነጥቦች አሳያችኋለሁ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የመጀመሪያው ፖይንት በጣም ለፍቻለሁ፣ በጣም ደክሜያለሁ፣ ለምንድን ነው ቪዲዮ የማይታየው? እዚህ መልስ ሁለት ነው። አንደኛው ብዙ ሰብስክራይበር ስለሌላችሁ ነው። ሁለተኛው ምክንያት ኦዲየንሶቻችሁን አለማወቅ። ሁለተኛው ነጥብ እነማን ናቸው የኛ ተመልካቾች የሚለውን ማወቅ ይጠበቅብናል። ያ ማለት ምን አይነት ፐርሰናሊቲ አላቸው፣ እድሜያቸው ከስንት እስከ ስንት ነው የኛ ተመልካቾች፣ ይሄን በደንብ ማወቅ ይጠበቅብናል። ፕላስ ጾታቸው ምንድን ነው፣ ምን ይፈልጋሉ፣ እነዚህ ተመልካቾች ምን የሚፈልጉ ሰዎች ናቸው። ምናልባት የዩቲዩብ ሰርች ኢንጂን ላይ ብትገቡና ብታዩት ብዙ ኦዲየንሶች ምን ይፈልጋሉ የሚለው በደንብ ቁጭ ያደርግልናል የዩቲዩብ ሰርች ኢንጂን ማለት። ስለዚህ እኛ ከምንፈልገው ቶፒክ ጋር ኦዲየንሶች ምን ይፈልጋሉ የሚለውን አዛምደን ጥሩ ቪዲዮዎችን ከሰራን እይታዎችን የማያገኝበት ምንም ሚስ የለም። ሶስተኛው እንዴት ተመልካቾች የሚወዱትን ቪዲዮ እንስራ። ተመልካቾች ምን ይወዳሉ የሚለውን መጀመሪያ ማጥናት ይጠበቅብናል። ማድረግ ያለብን ቢያንስ 3 ወይም 4 ትልልቅ ኮምፒውተሮች ወይም ደግሞ ትልልቅ ቻናሎችን መከተል ወይም ኮምፒት ማድረግ መወዳደር ያስፈልገናል። ከነሱ የምንወስዳቸው የተለያዩ ሀሳቦች ያስፈልጉናል። እነዚህ ምናልባት 3 ይዘቶች ቢኖራቸው ፐርሰናሊ እኔ እመክራቸዋለሁ። አንደኛው በጣም በደንብ ኢንፍሉዌንስ ያደረገ ትልቅ ቻናል ቢሆን፣ ሁለተኛ ደግሞ መካከል ላይ ያለ አሁን እያደገ ያለ መካከል ላይ ያለ ቢሆን፣ ሌላኛው ሶስተኛ በጣም በፍጥነት እያደገ ያለ ትንሽ ቻናል ሆኖ በጣም በፍጥነት እያደገ ያለ ቢሆን። ትንንሽ ቻናል ሆነው ብዙ ቪው ያላቸውን ቪዲዮ ሰሌክት እናደርጋለን ማለት ነው። እነዛ ቪዲዮዎች እየነገሩን ያለ ነገር አለ ማለት ነው። አንደኛው ብዙ ኦዲየንሶች እንደዚህ አይነት አይዲያዎች እንደዚህ አይነት ሀሳቦች እንደሚፈልጉ እየነገርን ነው ማለት ነው። ስለዚህ እነዚህ ሀሳቦችን ቪዲዮ ማድረግ ወይም ደግሞ ራሳችን ቪዲዮ አድርገን መስራት ይጠበቅብናል። ከዚህ በመቀጠል ከትልልቅ ቻናሎች በጣም ፖፑላር የሆኑት በደንብ እየታዩ ያሉ ወይ ኤቨርግሪን የሆኑ ሀሳቦች አሉ ማለት ነው። እነሱ ሀሳቦችን ኮፒ ማድረግ ይጠበቅብናል። ኮፒ ስታደርጉ እያንዳንዱ የተናገረውን ንግግር ዝም ብሎ ከመዘርገፍ ራሳችሁ በተረዳችሁት መልኩ ስታደርጉት ኦዲየንሶች ከእናንተ ለየት ያለ ሀሳብ ስለሚያገኙ በደንብ ይመለከቱላቸዋል ነው። ኮፒ ስታደርጉ ኖት አይዲያ ብቻ ማለት ነው። አንዳንዴ ተምኔልም ኮፒ ማድረግ ይጠበቅባችሁ በራሳችሁ ወይ የእናንተ ምስሎችን በመጨመር እናንተ እዛ ቻናል ላይ የምታቀርቡ ሰዎችን የራሳቸውን ምስል በመጨመር ዲዛይኖችን ደሴም በማድረግ ሀሳብ የተወሰኑ ሀሳቦችን በመጨመር ተምኔሎችን መስራት ማለት ነው። ለቪዲዮዎቹ መግቢያ ስለሆነ ቆንጆ ተምኔል ካላችሁ ጥሩ እይታ ማታገኙበት ምንም ሚስ አይኖርም ማለት ነው። ይህን ሁሉ ካረጋችሁ በኋላ ቀጣይ ደግሞ ከእናንተ የሚጠበቀው ኮንሲስተንሲ መሆን ወይም ጽኑ መሆን ነው። በዩቲዩብ በጣም ኮንሲስተንሲ ይፈልጋል። ከጸናችሁ ቪው የማታገኙበት ምንም ሚስ የለም ማለት ነው። በየሳምንቱ 2 ወይም 1 ቪዲዮ መልቀቅ የምትችሉ ከሆነ ቪዲዮአችሁን በጣም ለብዙ ሰዎች ሰጀስት ያደርጋል። እናንተ ስትሰሯቸው ብዙ እይታ ያላቸው ቪዲዮዎች ካሉ ወይም ደግሞ ብዙ ቪው ያላቸው ቪዲዮዎች ካሉ ከራሳችሁ ቪዲዮ ደጋግማችሁ መስራት ማለት ነው በደንብ ኦዲየንሶች ወደ እናንተ እንዲመጡ ያደርጋል ማለት ነው። ወይም ደግሞ ብዙ ቪዎችን እንድታገኙ ያስችላችኋል ማለት ነው። በመጨረሻም እነዚህን ነገሮች በስርዓት ከተገበራችሁ በደንብ እይታ የማታገኙበት ምንም ሚንስ አይኖርም ማለት ነው። ምክንያቱም እኔ እነዚህን ስቴፕ በመከተል እነዚህን ነገሮች በማድረግ ብዙ እይታዎችን ማግኘት ችያለሁ በትንሽ ሰብስክራይበር ማለት ነው። ስለዚህ ይህን ቪዲዮ እየተመለከታችሁ ያላችሁ 90% የምትሆኑ ሰዎች ሰብስክራይብ እያደረጋችሁ አይደለም፣ ሰብስክራይብ አድርጉ።
ላይክ ሼር አድርጉ። ይህን ቪዲዮ ስለተከታተላችሁ በጣም ነው አመሰግናችሁ። መልካም ጊዜ፣ መልካም ቆይታ።